የጥበብ ወንበር ሕይወትን የቀየረ ውይይት። አንዳንድ የህይወት ጥበብን ከጎናችን ታስቀምጣለች፣ በጸጥታ እንድናስተውላት እየጠበቀች። አንድ አዛውንት ዘንግ ይዘው ቀስ ብለው በመናፈሻ ውስጥ ይራመዳሉ። ከዚያም አንድ አግዳሚ ላይ ከልጅ ጎን ተቀመጡ። እንደምናደሩ አባባ፣ እንደምናደርክ ወጣት ጓደኛ፣ ከእድሜ እኩዮች በላይ በጣም የምታስብ ትመስላለህ። እኔም እንደሆንኩ ገምታለሁ። በቃ ደክሞኛል። ውድቀት ለውድድር ተማርኩኝ፣ ጠንክሬ ሰራሁ እና አሁን ተሸንፌያለሁ። ምናልባት እኔ ብቻ በቂ አይደለሁም። ልክ እንደኔ ትመስላለህ። የዛሬ 50 ዓመት አካባቢ እርሱ አልተሳካሉትም? ኦ መቁጠር ከምችለው በላይ ብዙ ጊዜ። ግን ውድቀት ጠላቴ አልነበረም፣ መምህሬ ነበር። በወጣትነት እድሜ ሳለው ከእንጨት የተሰራ ጀልባ ሰራው። ሐይቁን አቋርጦ እንዲጓዝ ፈለግኩ፣ ግን ሰመጠ በእያንዳንዱ ጊዜ። ስለዚህ ተስፋ ቆረጡ? አዎ፣ ለአንድ ከሰዓት በኋላ። ከዛ እኔ ራሴ እንደገና አዲስ አድርጌ ገነባሁት። ውሃ ላይ መንሳፈፍ እንዴት እንደሚቻል፣ የጀልባውን ክብደት በአግባቡ እንዴት ማስተካከል እንደሚገባ በደንብ አጠናው። ከዚያም ባገኘሁት እውቀት መሰረት የጀልባውን ንድፍ ሙሉ በሙሉ በማሻሻል ንድፉን ቀይሬ የተሻለ ጀልባ ሰራሁ። አንድ በጋ ወሰደ። ግን አንድ ቀን ጠዋት ያቺ ትንሽ ጀልባ እንደ ህልም ሐይቁ ላይ ተንሳፈፈች። ያ አስደናቂ ስሜት ሊኖረው ይገባል። በሚገባ ስለተሳካልኝ አይደለም፣ ነገር ግን ጥረት የራሱ ሽልማት እንዳለው ስለተማርኩ ነው። አየህ፣ ስኬት ዋንጫ አይደለም፣ ለውጥ ነው። ልጁ ያዳምጣል። የሰውየው ቃላቶች ከሰማው ምክር ሁሉ የበለጠ ጠልቀዋል። ግን በጣም ረጅም ጊዜ ቢወስድስ? ምንም ካልተለወጠስ? መትጋትህን ቀጥል፣ ምክንያቱም ትዕግስትን ብዙ ሰዎች ላይ ይሏታል። አንድ ነገር ልንገርህ፣ ከዚህ አግዳሚ ወንበር ላይ ያለው የዛፍ ጥላ ለማደግ 10 ዓመታት ፈጅቷል። ግን በየቀኑ ትንሽ ከፍ ያለ ደረጃ ላይ ደርሷል፣ ማንም ባላወቀው ጊዜ። ስለዚህ እኔም ልቀጥል። በትክክል ማንም ባያጨበጭብልህ እንኳን መማርህን ቀጥል፣ መገንባትህንም ቀጥል። መሞከር ባቆምክ ቅጽበት ያኔ ነው በእውነት የምትወድቀው። ልጁ እንደገና ወደ ኩሬው ተመለከተ። ሞገዶቹ አሁን የተለዩ የተረጋጉ ናቸው። አመሰግናለሁ አባባ፣ እንደገና ሞክራለሁ ብዬ አስባለሁ። ጥሩ። እና በመጨረሻ ጀልባ ሲቀስ ወደፊት የገፋው ንፋስ ከራስህ እስትንፋስ እንደሆነ አስታውስ። ስኬትህ የራስህ ጥረት ውጤት መሆኑንም አትርሳ። እያንዳንዱ ትውልድ ማሳሰብ ያስፈልገዋል። ጥበብ በእድሜ አይወሰንም፣ ይልቁንም ድፍረት፣ ትዕግስት እና በትናንሽ ጅምሮች ላይ ያለን እምነት ነው። እናንተስ በህይወት ውስጥ በትዕግስት የተማራችሁት ነገር ምንድን ነው?